ነቢ ዓለይሂ ሰላቱ ወሰላም የዳዕዋ አካሄድ ከቁርአንና ከሐዲስ ነው የሚያዘው። ታዲያ ነቢ ሰለላሁ ዓለይሂ ወሰለም ሰሃቦች እንደዚህ ያስተምራል? እስኪ ያስቡት። ነቢ ሰለላሁ ዓለይሂ ወሰለም ቁጭ ብለው በሰሃቦች መካከል ትላልቅ የጋቢ ለብሰው ምናምን እንደዚህ አላሁመ ሶሊ ዐላ ሙሐመድ ነቢዛይን እንዲህ እያሉ ሊያስተምሩ ነቢ ሰለላሁ ዓለይሂ ወሰለም እንዲህ እያሉ አስተምረዋል? በፍጹም አላስተማሩም ነቢያችን ሰለላሁ ዓለይሂ ወሰለም። ይህን የጠየኩበት ምክንያት ቪዲዮ ምናምን ስሰራ ማለት እንደዚህ ነሺዶች አሉ አረብኛ ምናምን ሆነው ግን ድቤ ምናምን የለባቸው እነሱን ለማስገባት ነው እንጂ አይቻልም። ወንድም አይቻልም። እሺ ኢንሻድ ሽዕር የሚባል ነገር አለ። የሐሳን ብን ሳቢትን ማስረጃ ሊያመጡላቸው ይችላሉ። ሐሳን ብን ሳቢት ኢንሻድ ሽዕር ነው ሲል ነበር። ከነሽዳ ጋር አይገናኙ። ሐሳን ብን ሳቢት የነቢ ሰለላሁ ዓለይሂ ወሰለም ሰሓባ ነው፣ ገጣሚ ነው። እና ሐሳን ሲሉ ነበር ይሏቸዋል። አንድ ፈትዋ የሚሰጥ ሰው ይህን ሲናገር ስለሰማ ነው። ከዚህ በፊት ሐሳን ብን ሳቢትን ማስረጃ አድርገው ለሙዓዝ ሀቢብ ለሚባለው ነሽዳ ለሚለው ልጅ ይህን እንደ ማስረጃ ሲነግረው እነሱም ሲሉ ነበር ይላል። ከዚብን ወፍቲራ ዐላ አስሓቢ ረሱሊላህ ሰለላሁ ዓለይሂ ወሰለም በነቢ ሰለላሁ ዓለይሂ ወሰለም ላይ መቅጠፍ መዋሸት ነው። እነርሱ እንዲህ አልነበር ሲሉ የነበረው እነርሱ እንዲህ አይደለም። ሐሳን ብን ሳቢት ምን ነበር ሲያደርግ የነበረው? ኢንሻድ ሽዕር ነው። ነሽዳን በአማረ ድምፅ ማነው ይቅርታ፣ ግጥምን በአማረ ድምፅ መግጠም ማለት ነው። ሰዎችን ስሜታዊ የሚያደርግ በምን ጉዳይ ነው? እንደውም ሲገጥም የነበረው በሁለት ጊዜ ብቻ ነበር። አንደኛ በጂሃድ ጊዜ፣ ጂሃድ ሊደረግ ሲል ጊዜ ከቁርአንና ከሐዲስ በጂሃድ ላይ የሚገኘውን ትሩፋት፣ ሸሂዶች የሚያገኙትን ትሩፋት መሰረት አድርጎ ግጥም ይገጥምና ከጂሃዱ በፊት እዚያው ቆሙበት ተሰለፉበት ይልላቸው ነበር፣ ይገጥም ነበር። የዛኔ ምንዳውን ከፍ ያለ ምንዳውን ከቁርአን ከሐዲስ አውጣቶ እንዳውም ለነሱ ትምህርት እንዲሆንና ወደዚህ ወደ ኋላ እንዳይሉ አልኢቅዳም ይሑሱም ዐለ አልኢቅዳም ፊ አልጂሃድ ለዚህ የሚያነሳሳቸውን የሚያደርግ ግጥም ይገጥምላቸዋል። የዛኔ እየዘፈነ እንደዚህ ጂሃድ ያደረገ ከዚህ ተዋግቶ ከዚያ በኋላ ወደ ጀነት ላ ያ አኺ እንደዚህ አልነበረም፣ እንደዚህ አልነበረም። አቻል የጀግኖች ስራ ነበር። ልክ በጦር ሜዳ ላይ ቆሙ እንዴት ነው ሲገጥም እንዴት ሊሆናል ይችላል ብላችሁ አስቡት። አንደኛ እሱ ነው። ሁለተኛ ሱሐቦች በህብረት የሆነን ስራ ሲሰሩ፣ ለምሳሌ መስጂድ ሲሰሩ ጊዜ ወይም የሆነ ህብረት ሲሰሩ ጊዜ፣ ኸንደቅ ሲቆፍሩ ጊዜ የዛኔ ነቢ ሰለላሁ ዓለይሂ ወሰለም ሳይቀር ራሱ አላ ኢነል ዐይሸ ዐይሹ ልአኺራ ፈግፊር ሊልአንሳሪ ወልሙሃጅራ እያሉ ገጥመዋል። አላ አዋጅ ኢነል ዐይሸ ዐይሹ ልአኺራ፣ ትክክለኛ ምርጥ ህይወት ማለት የቀጣዩ ዓለም ህይወት ነው። ፈግፊር ሊልአንሳሪ ወልሙሃጅራ፣ አምላክ ያላህ ወይ ለሙሃጅሮችና ለአንሷሮች ማርላቸው እያሉ በግጥም መልክ ይሄንን ተናግረዋል። ያቸዋልና ይሄን ይመስላል። እና ሌላ ጥያቄ እና ይህ ነው ነቢያችን ሰለላሁ ዓለይሂ ወሰለም በዚህ መልኩ እንትን አላሉም። ነሽዳ ምናምን ዝማ የሚሉት ነገር ስህተት ነው። ሌላ ነገር ይህ ሐሳን ብን ሳቢት በጣም ይገርመኛል እንዴት እንደሰለመ። የነቢ ሰለላሁ ዓለይሂ ወሰለም ገጣሚ ነው። ሻዒሩ ረሱሉላህ ሰለላሁ ዓለይሂ ወሰለም ሐሳን ብን ሳቢት በጣም ኃይለኛ ገጣሚ ነበር። ገጥሞ በጣም አሳማኝ የሆነ ገጣሚ ነው። በቃ ግጥም ሲገጥም እና የመካ ሹማምንቶችና ንጉሶች ገንዘብ ይሰጡታል። ለዚህ ዓላማ ግጠም ይሉታል። ይገጥማል። ግጥም ማለት ነው። እንዲህ ነበር። ከዕለታት አንድ ቀን ነቢዩ ሰለላሁ ዓለይሂ ወሰለም ገና አስተምሮ በጀመሩበት ጊዜ ላይ እርሳቸውን ዝቅ የሚያደርግና የሚሰብር የሆነ ግጥም ግጠምልና አሉት። ስለ እርሳቸው ሰምቷል፣ አላያቸውም፣ አልሰማቸውም። ከእርሳቸው ግን ስለ እርሳቸው ነው ሲሰማ የነበረው። ከዛ በኋላ እሻላ ይከፍሉታል። እንደሚከፍሉት ቃል ተገባባ። ሲመጣ ሙሐመድ አሁን ይመጣል፣ ቅስሙን የሚሰብር ግጥም ግጠምልን አሉት። ግጥሞ አሳማኝ የሆነ በቃ በጣም የሚገርም ገጣሚ ነው ሰውየው ማለት ነው። አፍ ከፍቶ የሚያስቀር የሆነ ገጣሚ ነው። በጣም ኃይለኛ ነው። ከዚያ በኋላ ልክ ነቢ ሰለላሁ ዓለይሂ ወሰለም ሲመጡ ጊዜ አያቸው። ምን ብሎ ቢገጥም ጥሩ ነው? ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከአነከ ኹሊቅተ ከማ ተሻኡ ብሎ ገጠመ። ምን ማለት ነው? ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ አላቸው። እንዳንተ አይነት ውብ ሰው አይኔ በፍጹም አይታ አታውቅም። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ ሴቶችም እንዳንተ አይነትን ውብ ፍጡር ወልደው አያውቁም ማለት
خلقت مبرأ من كل عيب كأنك خلقت كما تشاء ከነውር ሁሉ ንጹህ ተደርገህ ተፈጥረሃል ልክ አንተ በምትፈልግበት ቅርጽና መልክ የተፈጠርክ እስኪመስል ድረስ ብሎ ተናገራቸው። ወዲያው ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ይህ ፊት የእውነት ፊት እንጂ የሐሰት ፊት አይደለም እና ያየሁት ይሄ ሰው እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሱም እውነተኛ የአምላክ መልእክተኛ እንደሆነ መሰክራለሁ። ወዲያው ሰለመባቸው። ሊሰድብላቸው ነበር ያመጡት። እስልምናን ተቀብለው ተማርኮ ሄደ። በዛ هذا هو حسان بن ثابت ይሄ ነው። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ግጥም ባለበት ቦታ ሐሳንና ግጠምላቸው ይሉት ነበር። በምን ጊዜ في الجهاد وفي الأعمال الجماعية በህብረት በሚሰሯቸው ስራዎችና በጅሃድ ላይ ይዛኔ ግጥም ይሉት ነበር። ይህ ነው። እሺ ሌላ ጥያቄ ካለከት እሺ ከአሱና ሶላትን ሳይሰግድ እንዳይቀመጥ አሉ። ይሄ ነው። በሌላ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጁምዓ ኹጥባ እያደረጉ እያለ የሆነ ሰሃባ መጣና መስጂድ ገብቶ ቁጭ አለ። አልሰገደም። ተህየተል መስጂድ فقال له النبي صلى الله عليه وسلم هل صليت ركعتين فقال لا فقال له النبي صلى الله عليه وسلم قم فصلي የሆነ ሰው መጣና ኹጥባ እያደረጉ እያለ ገብቶ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት፣ ሁለት ረካዓ ሱና ሶላት ሰግደሃል አሉት። قال لا አልሰገድኩም አለ። قم فصلي አሉት። ቁምና ተነስና ስገድ አሉት። እና ስለዚህ ተህየተል መስጂድ አለው እንጂ ቀብልያ የለውም። ከጅምዓ በኋላስ መስገድ ይቻላል ወይ? አዎ ይቻላል። قال النبي صلى الله عليه وسلم إذا صلى أحدكم الجمعة فليصلي بعدها 40 عنداتو جمعة صلاة كسجدة كرسوا بهلا أردت ركعات سنة صلاة يسجد بلا أشياء مسجد مولتو وجلي من سجدك هنا أو جمعة لي مولال وجان تفنن من سجده من سجد على من الركعة تسجد على سجد ስለ ሌላ ጥያቄ እንዳለኝ መጨረሻ እንትን ኤርድሮፕ የሚባል ነገር አለ። ቴሌግራም ላይ ነበረ የምንሰራው የኦንላይን ስራ ሆኖ እንትን ነው የሆነ ኮይኖች ነገር ናቸው። ብዙ በቆየን ቁጥር ምናምን ይሰጠናል እና ያ ኮይን ይሸጣል፣ ዋጋ አለው። ሌላ ቦታ ላይ ወስደን እንሸጠዋለን። ያ ኮይኑን ለማግኘት ከኛ የሚጠበቀው እዛ ላይ መቆየት፣ የተለያየ ብቻ የሚሰጡን ስራ አለ፣ እሱን መስራት ነው። ወይ እዛ ብዙ ሰዓት መቆየት ይሆናል ምናምን መቆየት። እዛ እነሱ የሚጠቀሙት ነገር ምንድን ነው? ከእናንተ የሚሰጧቸው ስራ ምንድን ነው? ከኛ የሚጠቀሙት አንደኛ ነገር ጊዜያችንን፣ ሁለተኛ ደግሞ ያው ሶሻል ሚዲያቸው ምናምን ያድግላቸዋል። እዛ ነው አይደለም። የሆነ እንዲህ አይነት የኦንላይን ስራዎች ስትጠይቁ ሙሉ መረጃ ይዛቸው ነው። እሺ እኔ አልጠቀማቸውም፣ እኔ አላውቃቸውም። ስለዚህ እናንተ ስትጠይቁ ስላለው ሙሉ መረጃ ይዛችሁ ሳትመጡ አትጠይቁ። ሙሉ መረጃ ካላችሁ አምጡና አሁን የዚህኛውን ልትጠይቃላችሁ። እሺ ኤርድሮፕ የሚባለው እንትን ነው፣ ኮይን ነገር ነው። ይዘጋጃል መጀመሪያ። ከዛ እዛ ላይኛ እንትን እንደ ወርቅ እንደማውጣት ነገር ነው የምናወጣው። ቪዲዮ በማየት ይሆናል፣ በሆነ ነገር ብቻ ብዙ እንሰራለን ያንን። ከዛ ያን ያዘጋጀው አካል እኛ ከምንሰራው ላይ ወደ 50% ምናምን ለራሱ ነው የሚወስደው። ከዛ የቀረውን ደግሞ ለሰሩት ሰዎች ያከፋፍለዋል። ወንድም ስራውን በደንብ የሚገልጽ ሰው ካለ ይምጣና ከዚያ በኋላ ስራው በደንብ ከተገለጸ በኋላ አብዛኞቹ እነዚህ ነገራቶች ወለድ እንዳለባቸው፣ በመካከላቸው የቁማር እንዳለባቸው፣ ቁማር ነገር እንዳለው ይናገራሉ ልጆች። ያውና የቁማር ወይንም ወለድ አገልግሎት ጌም ነው እያሉ ነው። ያ ኮሜንት ላይ ቁማር ነገር ላይ ይሄኛው እኔም የኔው እንትን ነው፣ ብር ስለወሰድኩበት ነው። አሁን ሐራምም ከሆነ ብሩን እንዴት እንደማደርገው ለማወቅ መጀመሪያ አንድ ላስረዳህና በማውቀው ልክ ኮይን ያዘጋጃሉ መጀመሪያ በስም ደረጃ ማለት ነው። ከዛ በኋላ ያን ኮይን በብዛት እንድናመርተው እኛ ወይ በቪዲዮ ሊመረት ይችላል፣ ያኛው ቪዲዮ በማየት አድቨርታይዝ ምናምን ነገር። ሌላ ደግሞ እዛ ላይ ጊዜ በማሳለፍ በመነካካት ምናምን ብዙ ይመረታል ያ ነገር። ያን ኮይን ያዘጋጀው አካል ነው የሚሰበስበው ኮይኑን፣ እኛም የምንሰራውም ማለት ኦንላይን ላይ ነው። በቃ በመቆየታችን ምናምን የምናገኘው ስለቆየ ብቻ ይችላል እንትን። አሁን ያኔማ ዋጋ የለውም፣ እዛ ስንቆይ ዋጋ የለውም። ኮይኑ ዝም ብሎ ነው የሚቆርጠው፣ እንደ ጌም ማለት። አሁን ጌም ላይ ምናምን ኮይን የሚሰበሰበው አለ አይደለ?
ሰሚር ተናገር እስኪ። ስራ ከዛ መጨረሻ ላይ ነው ብር የሚሆነው። ወንድም ምንም አልገባኝም። በትክክል ግለጽ ሰሚር። ስራው ምንድን ነው? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ። ኤርድሮፕ ማለት ፕሮሞሽን ነው። በቃ መሰረቱ ፕሮሞሽን በአማርኛ ማስታወቂያ ማለት ምን አልከኝ? ማስታወቂያ ነው። ኦኬ በማስታወቂያ በዚያ ፍራንክ ሰጥቷል። ክሪፕቶ ከረንሲ ስለ ክሪፕቶ ከረንሲ የምታውቀው አንተ? ቆይ አንድ ፎሬክስ ስለሚባለው የዕለሞች ፈትዋ አለ። ፎሬክስ ክልክል ነው። ፎሬክስ ቁማር ነው። ሊትራሊ ቁማር ነው ፎሬክስ። ይሄ ቁማር አለ የለው? ይሄ ቁማር አይደለም። የሆኑ እንትኖች አሉ፣ ኢንቨስተሮች አሉ ማለት ባለሀብቶች ማለት ነው። እና የሚፈጥሩት ዲጂታል ብር ገንዘብ አለ። ያቺ ገንዘብ ሊስት ከማድረጋቸው በፊት የማስታወቂያው መንገድ ነው ኤርድሮፕ ማለት። ማስታወቂያ ያልከው ቀደም ምንድን ነው ማለት? ኮይኑ እንትን ከማለት በፊት በኮሚኒቲ እንትን እንዲላቸው ማለት እንዲተዋወቅላቸው ይፈልጋሉና ሰው እንዲገዛላቸው እንዲተዋወቅ ይፈልጋሉ። አንተ የሚሰጡህ ገንዘብ አለ። የሚሰጡህ ገንዘብ ምን ስላደረክላቸው ነው? ለነሱ ፕሮሞት ታደርግላቸዋለህ። የምትሰራው ታስኮች አሉ፣ የሚሰጡ ታስኮች አሉ። ይሄን አድርግ ይሉሃል፣ ታደርጋለህ። ሰውን ኢንቫይት ታደርጋለህ እና ይሉሃል። ምንድን ነው የምታደርገው? ያው አብዛኛው ጊዜ ኢንቪቴሽን ነው። ኢንቫይት ታደርጋለህ ሰዎች እንዲገቡ። በአማርኛ ታወራናለህ ይገሳጋ ሰውን እሺ፣ መጋበዝ ነው። ትጋብዛለህ። ትጋብዛለህ። እሺ፣ እነዚህ ሰዎች የጋበዝካቸው ሰዎች ምንድን ነው ስራቸው? ታብታብ ሊሆን ይችላል፣ ታብታብ ማድረግ ሊሆን ይችላል። ሰጣችሁ የሆነ የምትሰሩት ነገር ካለ በዚያ ውስጥ አለ፣ የሚሰራ ነገር አለ። ስራው ምንድን ነው? በእነዚያ እናንተን ተከትለው የገቡት ሰዎች የምታስገቧቸው ምን ይሰራሉ እዛ? ያው ራሱን ስራ ነው። እኛ የምንሰራው ነው ማለት እኔ አልሰራም። በእርግጥ በዛኛው ገንዘብ የለም፣ የሚከፍሉት ገንዘብ የለም። ስራውን በትክክል አልገለጻቸውም። መግለጽ የሚችል ሰው ሲገኝ ጊዜ ዛኔ እንሰማቸዋለን። እሺ፣ ጥያቄ ያለው ሌላ ጥያቄ ይጠይቅ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አማን አልሐምዱሊላህ። ከሱፊ በኋላ ጀናባ ትጥበት እንዴት ይታያል? ጾም ያፈርሳል ወይ? ላ ከጀናባ ሰውየው እንቅልፉን ከተኛ በኋላ ከሱብሂ በኋላ ጀናባ ቢሆን ሰውየው ጾሙን አያበላሽበትም። ጀናባ ጾሙን አያበላሽም። ምክንያቱም አውቃችሁ አይደለም። አውቀው ሰውየው የዘር ፈሳሽን ራሱ ቢያስወጣ ነው ጾሙ የሚበላሸው እንጂ እንቅልፋችሁን ተኝታችሁ በህልማችሁ ጀናባ ብታዩ ይሄ ጾሙን አያበላሽም። ችግር የለም። እንዲሁ ቁርአን ደግሞ እዚህ ያደመጥን ስራ እየሰራን ቁርአን እንከፍታለን እና ሰው ሲመጣ ስናስተናግድ አንዳንዴ እያወራ ምናምን እንዴት ይታያል? እሱ ቁርአን መዝጋት አለብን ወይስ? ችግር የለውም። እሱ አንዴ እቃ ለመሸጥ ብለህ ዝም ብለህ እንትን ብትል ይሄ ችግር የለውም። ነገር ግን ቁርአኑን ከፍተህ ቁጭ ብለህ ከጓደኛህ ጋር የምታወራ ከሆነ የዛኔ ዝጋ። አንዴ እቃ ለመሸጥና ለመቀበል ቢሆን ግን ይሄ ችግር የለውም። እሺ፣ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አዛን እያለ ማለት ነው መድኃኒት መውሰድ ስለነበረባት መድኃኒት ወሰደች። ጾሟ ይበላሻል? ከዚህ በኋላ አታድርገው። እጃችሁ ላይ ይዛችሁት ከሆነ ያንን በተመለከተ በዑለሞች መካከል ኺላፍ አለ። ነቢያችን ሰለላሁ ዐለይሂ ወሰለም አንስታችሁት ከሆነ ወይም አፋችሁ ላይ ያለ ነገር ከሆነ ወይ እጃችሁ ላይ ያለ ነገር ከሆነ አትመልሱት። ወዲያው ያንን ወስዳችሁ እንዲህ ከዛ ድጋሚ እንዳትበሉ እንዳትቀጥሉ እና ሁለተኛ ከዚያ በፊት ቀደም ብላ ከዚህ በፊት ከአዛን በፊት ጨርስ ሁሉ ነገር አንሺ። አሁን ሳታውቅ ከሆነ ነገር የተከሰተው ምንም የለባትም። ሁለተኛ ደግሞ እንትን መጀመሪያ እንትን ከዩ ጨፋ ጋር እንትን ትል ነበረ፣ ተከታይ ነበረች የዩ ጨፌ። ከዛ ወደ እስልምና መጣች። ሻዳ ምናምን ያልያዘችም ግን ዝም ብላ ወደ እስልምና መጣች። ሃይማኖታዊ ትምህርት አለ እንስ የለም? ጭፈራ ጭፈራ
ደስ ደስ ምን ደስ ያስብለው ምንድን ነው? الإسلام لا يقارن مع اللي تسمى بالأديان. الإسلام فوق كل شيء. احنا عندما نتكلم هنا فيما يتعلق بالنصرانية أو باليهودية أو بغيرهم، والله ما أتكلم من باب المقارنة مع الدين الإسلامي، لأن الدين الإسلامي دين إلهي، يعني أنزله الله سبحانه وتعالى لأنبيائه وشرعه للبشرية. والأديان الأخرى اخترعها يعني البشر، فلا يقارن الإسلام مع الأديان. أنا ما أتكلم هنا من باب المقارنة، وإنما لبيان الإسلام لغير المسلمين، يعني حتى يفهموا الإسلام ويرجعون إلى دينهم الأصلي الذي شرعه لهم ربهم سبحانه وتعالى. إذا فهمتموني يا أصدقائي المسلمين أشلمانيا والشهادة ما زال لبات الزاوت عليه هدانا أمنابت كهونا يعني ننقال تقبلا كهونا شهادة ياس እሺ እና ደግሞ እንትን ትልቅ ነው ሰውየው። አፋደ ምናምን መቀየር ይቻላል? ወንድ ነው እሱ። ምን መቀየር? አፋዛን መቀየር ዳይፐር አይሆንም። ሌላ ስራ ቀይሩ ልጆች። የራሳቸው ቤተሰብ ናቸው መስራት ያለባቸው። ሴት ልጅ የሰውን አፍረት ገላ ማየትና መንካት አይፈቀድላትም፣ ባዶ እንደበተለ። ስለዚህ እናንተ ሌላ ስራ ቀይራችሁ እና ደግሞ እንትን የዘመን ልጆች ናቸው እነሱ ክርስቲያን ናቸው። እኛ ቤት ነው የሚያድጉት። ግዴታ ሻሃዳ መያዝ አለባቸው። መጀመሪያ ክርስቲያን ነበሩ ማለት ያው ከተወለዱ በኋላ ከ40 ቀን በኋላ ክርስቲያን ይሆኑ የለ። አሁን አድገው በእስላም ላይ ናቸው አይደለ? ህፃን ሆነው እናንተ ጋር መጡ አደጉ። ያው እነሱ ጋር እንትን ብለዋል ክርስትና ምናምን እነሱ የለ ተነስተዋል። ህፃን ናቸው። በማያውቁት ባለ ፍላጎታቸው እንዲያደርጉባቸው አይጠይቁበትም። አሁን በእስላም ላይ ያሳድጓቸው ችግር የለም። እንዳዲስ ሻሃዳ መያዝ አይጠብቅባቸው። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ቁርአን ልጠይቅህ ነበርና ቁርአን በረመዳን ወረደ ሲባል ለ23 ዓመት ረመዳን ውስጥ ብቻ ነው ወይስ እንዴት ነው መውረድ የጀመረበት ለማለት ነው? መውረድ የጀመረው በረመዳን። ኦኬ። ሌላኛው ጥያቄ ደግሞ እንትን ሱረቱል በቀራ ላይ እንትን ሳቢያኖችና ክርስቲያኖች ምንዳ እንዳላቸው የሚናገረው ፓርት ስለሱ በአላህ ካመኑና በመጨረሻው ቀን ካመኑ ይላል። ሙስሊም ከሆኑ ማለት ነው ባጭሩ። إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر بالله النا بمجرشوا كان يمنالا بالله امنالو وي آمنوا أي نمنالن كانوا تروا الله بنبي محمد صلى الله عليه وسلم نبينا تأمنوا بلاچو هل تامنالاچو وي آمنوا الله كبك ሙስሊም ከሆነ ማለት ነው ባጭሩ። ኦኬ። ሌላኛው ጥያቄ ደግሞ እንትን መጽሐፍ ቅዱስን እንደ ማስረጃ መጠቀም እውነት ነው ውሸት ነው ማለት አይቻልም እና የሚባል እንትን ሰምቼ ነበርና እሱ እንዴት ነው? ለነሱ ልናስረዳቸው ዘንድ እናነሳላቸዋለን እንጂ ያንን እኛ የህይወታችን መመሪያ ምናምን ሆኖ አይደለም። ላ ቱሰድቁሁም ወላ ቱከዚቡሁም። በዚያ ውስጥ ያለውን ግን እውነት የሆነውን እውነት ነው እንላለን ወይ? እውነት ነው እንላለን። ለምሳሌ ኢብራሂም ነቢይ ነው ብሎ የተጻፈ ነቢይ ነው፣ ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ። ስለ እነዚህ ጻድቅ ሰዎች ጻድቅነታቸውን እንመሰክራለን፣ እናምናለን። መሲሁ ዒሳ ዓለይሂ ሰላም በድንግልና ተወልዷል ወይ? አዎ እናምናለን። መሲሁ ዒሳ ዓለይሂ ሰላም መልእክተኛ ነው? አዎ። ነቢይ ነው? አዎ። ሰው ነው? አዎ። ተአምርን አድርጓል? አዎ። እነዚህ ሁሉ እውነት ናቸው ብለን እንመሰክራለን። ስለዚህ ላ ቱሰድቁሁም ወላ ቱከዚቡሁም ያለው ታዲያ ምንድን ነው ከተባለ ይኸውላችሁ በእነዚህ መጽሐፍቶች ላይ ለሶስት ነው ይከፈላል። መጽሐፉ ላይ ያሉ መልእክቶች ለሶስት ይከፈላሉ። አንደኛ በውስጡ እውነቶች አሉ፣ እነሱ እንቀበላቸዋለን፣ አንክዳቸውም። ታቸዋል አሁን እንዳልኳችሁ ለምሳሌ ማለት ነው ዳውድ የሚባል ነብይ አለ፣ ኢብራሂም ዓለይሂ ሰላም፣ ኢስሐቅ፣ ያዕቆብ። እነዚህ እውነቶችን እንቀበላለን። ነቢያቶች ያደረጓቸው በቁርአንና በሐዲስ ላይ የተገለጹትን እንቀበላለን።
ገብቶሃል አይደለ? ሁለተኛ በእርሱ ውስጥ የተገለጹ ውሸቶችና ቅጥፈቶች በነቢያት ላይና በአምላክ ላይ የተዋሹ የተቀጠፉ ነገራቶች እነዚህን በግልጽ አንቀበላቸውም። ገብቶሃል አይደለ? ለምሳሌ ከተባለ ለምሳሌ ሎጥ ከሴት ልጆች ጋር ወሲብ አድርጎ አስረግዞ አስወለዳቸው ይላል መጽሐፍ ቅዱስ። ይሄ እንቀበላለን? እንዲህ እንቀበል። ዳውድ ዓለይሂ ሰላም ዳዊት የኦሪዮን ሚስት እንደደፈራት እንደተገናኛት ይገልጻል። ታላቁ ነቢይ ነቢዩላህ ዳውድ ዓለይሂ ሰላም ዝሙት አድርጓል ከኦሪዮ ሚስት ጋር። ይሄ እንቀበላለን? አንቀበልም። ሃሩን ዓለይሂ ሰላም የሙሳ ወንድም ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታዩት ጣዖት እንደሰራ ይነግረናል። ለእስራኤል ህዝብ ማለት ነው። ወይፈን ጥጃ በወርቅና በብር አቅልጦ ይሄ ነው አምላካቸው ከግብፅ ያስወጣቸው ብሎ እንደሰጣቸው ለእስራኤላውያን ይነግራል። ነቢይ ጣዖት ሰርተዋል ብለን ልናምን እና እንዳውም አላህ በፍጹም ሃሩን እንዳልሆነና ሳምራዊ ሰው እንደሆነ ነግሮናል በቁርአን ላይ ያችሁ። ሌላም ነገራቶች እነዚህን አንቀበላቸውም። በነቢያት ላይ የተዋሹና የተቀጠፉ ነገራቶች። ሁለተኛ ይሄ ነው። ሶስተኛው ደግሞ ሐዲሱ ይሄን የሚመለከተው የጠየቀኝ ሐዲስ ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። የመጽሐፉን ሰዎች እውነትም አትበሏቸው ውሸትም አትበሏቸው ያሉት አሁን የምነግራችሁን ፓርትና ክፍል ነው። የትኛው በቁርአን ላይ ትክክል ነው ተብሎም አልተገለጸም፣ ሐሰትም ነው ተብሎ አልተወገዘም። ቁርአን ዝም ብሎ ያለፋቸው ነገራቶች አሉ። ታቸው ለነብያትም ስድብ አይደለም፣ ለአምላክ ልክ ለምሳሌ ኢሳያስ የሚባል ነብይ ተወሳ በመጽሐፍ ቅዱስ ላይ። ኢሳያስ የሚባል ነብይ አለ። በቁርአን ላይ ነብይ ነው ኢሳያስ የሚባል አለ? የለም፣ አልተባለም። አይ ነብይ አይደለምም ተብለናል፣ አልተባለም። ስለዚህ ስለ እርሱ ምን እንላለን? ይህ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በእርሱ ላይ ይሰራል። እውነትም አትበሉ ውሸትም አትበሉ የተባለው ይሄ ነው። ነብይ ነው እንዳንል ነብይ ነው ተብሎ አልተገለጸም። አይ ነብይ አይደለም እንዳንል ነብይ አይደለም ብሎ አላህ በቁርአን ላይ አልገለጸውም። አያችሁ፣ አላህ በቁርአን ላይ ያልገለጽኩላችሁ ብዙ ነብያቶች አሉ ብሎ ነግሮናል። ምናልባት ከነዛ ሊሆን ይችላል። ስለዚህ እኛ ኢሳያስ ነብይ አይደለም ማለት ነው። ነብይ አይደለም ብሎ በቁርአን ላይ አልተገለጸም። የዚህ አይነቱን ነው እውነትም አትበሏቸው ውሸትም አትበሏቸው የተባለው። ስለዚህ ለሶስት ነው የሚከፈሉት። አንደኛ በውስጡ እውነት አሉ፣ እነዛ እንቀበላለን። ሁለተኛ በውስጡ ሐሰት አሉ፣ እነዚያን ሐሰት ናቸው እንላለን። ሶስተኛ በውስጡ በቁርአንና በሐዲስ ላይ ዝም ያላቸው ያለፋቸው ነገራቶች አሉ፣ የነብያትንም ክብር የማይነኩ የአምላክንም ክብር የማይነኩ ነገር ግን እነዚህን ቃላቶች እኛ አልተገለጹልንም። እነዚህን ናቸውም አይደሉምም አንድ ነው። ይህ ነው። እሺ ሌላኛው ደግሞ ስለ እንትን እንደ ሩቃ የሚያደርግ ለምሳሌ ጂንን ወይም ሸይጣንን የምርም ያወጣሉ እና ደግሞ ስለ ጸበል የሆነ ነገር እስኪ እንዴት ነው ማለት የምር ይሰራላቸዋል? ይሄ ጅንን ማውጣት ማንኛውም ሰው የሚያደርገው ነገር ነው። በቁርአን ቀርተህ ያወጣል። ቁርአን ሲቀራ ሰው ጅን ያወጣል። ቦታቸዋል ቁርአን የሚቀራበት ቦታ ሄዳችሁ ማየት ትችላላችሁ። በቁርአን ቀርተው ሰዎች ያስወጣሉ። እኛ ብዙ ጊዜ ያስወጥተናል ህፃን እያለን እዚያ ኢትዮጵያ። ዛሬ አረችን ትልቅ ሰው ለማንኛውም ይወጣል። ይሄ ብርቅ አይደለም እኛ ጋር። ይሄንን ይዘው በቃ ልክ ሃይማኖታቸው ትክክለኛነት ለማድረግ እና ለማስረዳት እኛ ጋር እንትን እናስወጣለን። ብርቅ ነው እንዴ? እኛማ እናስወጣለን ሀቅ ላይ ስላለን፣ ግን የእነሱ ሀቅ ነው የእውነት ነው የሚያወጡት። የሚያሰኝ ነገር አይደለም ይሄ። አንድ ሙስሊም አይተሃል ዓለም ላይ ጅንን እናስወጣለን እና እስልምና ትክክል መሆኑን ማስረጃ ነው ይሄ የሚላለ የለም። ይሄ ብርቅ አይደለም። የሃይማኖታችን ትክክለኛነት የምናስረዳው ሰው በትምህርቱ ያስረዳል እንጂ እንዴት ነው በእንዲህ አይነት ነገር ይሄ አይደለም። ሂንዱይዝሞች የሆነ ነገር አድርገው አንድ ጥሩ ነው እንደዚህ አይነት ነገር አስወጡ በል ሃይማኖታችን ትክክል ነው ማለት ነው አይደለም። ስለዚህ አይደለም መለኪያው ምንድን ነው? ከአምላክ ዘንድ ተሰጥቶናል የተባለው መለኮታዊ ቃል ይመዘናል። በዚያ ነው የሚታየው። እኛ ጅን የያዘውን ሰው ሄዳችሁ በምንም ነገር ሊሆን ይችላል። ጅን በጣም ነው የሚፈራው እና ምን ታደርጋላችሁ? ሰይፍ ይዘው ወይንም የሆነ ጭቤ ነገር ይዘህ ክላስ አስገብተህ አስፈራራ። ወላሂ በጣም ነው የሚፈራው ጅን በጣም ፈሪ ፍጡር ነው። وأنه كان رجال من الجن يعوذون الإنس يعوذون برجال من الجن فزادوهم رهقا ይላል። ፍርሃትን ጨመሩላቸው ይላል። በሚጠበቅባቸው በጣም ፈሪ የሆነ ፍጡር ነው። ወጣቸዋል። በጣም ፈሪ የሆነ ፍጡር ነው። ዝም ብላችሁ በሆነ ነገር ብታስፈራሩት የሚፈራ የሆነ ፍጡር ነው ጅን ማለት። ስለዚህ አንድ ሰው መጥቶ አስፈራርቶ ምናምን እንደዚህ አስጨንቆ አናገረው ጅኑን አስወጣው ማለት ይሄ ሰው እምነትን ባይኖረው ትክክለኛ መንገድ ላይ ነው እንበል? አይ አይደለም።
እምነት የሚለካው በእምነቱ ባለቤት መለኮታዊ መጽሐፍቶች ያ ሲመዘን ጊዜ ነው። ያ አይ ጀዛከላ አመሰግናለሁ። ሰላም አለይኩም ኡስታዝ። አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ አንድ እህት ነበረችኝ፣ ጉልበቷ ላይ ያማታል፣ በቃ ታፏ አካባቢ ያማታል። ከዛ ተመረመረች ምናምን በቃ የሆነ በሽታ ምናምን የለም አሏት። ቁርአን ተቀራችበት፣ ይኸው ግን አልተሻላትም። የሆነ ምን ብታደርግ ይሻላል? መድኃኒት ትጠቀም ትፈልግ አንድ ሸሪዓ አለ ከቁርአን ከሐዲስ ሰዎች ይበሉላት። ያ ከሌለ ደግሞ ወደሚገኝበት ቦታ ሕክምና ሄዳ ማለት ያ ነው። እሺ እሺ ኡስታዝ ጨርሻለሁ። አይ ጥያቄ ያላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ይመስገን። አሚን አሚን አሚን። ጥያቄ ምን መሰለህ ወንድሜ ሀሰን፣ አንዳንዴ አሁን ቀድሞ በቢትኮይን መልክ እየተናገረ የነበረ ልጁ ነሲሃ ልሰጠው እፈልጋለሁ። ቢትኮይን ማለት በአጠቃላይ ሀራም እኔ እንደሚገባኝ ማለት ነው። ቢትኮይን 1000 አንተ ከላካው ማለት ነው በ2 ወር ቢሆኑ በ6 ወር ያለፈው እዚህ አውሮፓ ያለ ሀይ ሆኖ ነበር ላይ ተስቦ ነበር። ይሄንም ማለት ደግሞ አንተ ያልሰራበት ብር ነው የምታገኘው ማለት ነው። ገባ? ይሄ ለኔ ሀራም ነው። አንተ በላቢው ካላመጣው አንድ ነገር ወዴት እንደሚወስ እናውቀዋለን አይደል? እንደገና ደግሞ በዚህ በብር እኔ ብዙ ነገር ማወቅ ፈልጋለሁ። ማለት አንዳንድ ሰዎች ሐዋላ የሚሰራ ሰው አለ አይደል? ሐዋላም ሪባ አለው አይደል? በዚህ መልኩ ግን አንድ አርዕስት አንስተ አንድ ቀን በእንትኑ ብታበራላኝ ጥሩ ነበር። ያኔ የአማርኛ ብዙ አይደለም። ኢንሻአላህ ሹክራን። እሺ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ነቢዩ መሐመድ የ7 ዓመት ልጅን አግብተዋል? እሺ ልክ ማርያም ዮሴፍን እንዳገባት ማለት ነው። ማርያምን ዮሴፍ እንዳገባት ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አገቡ ማለት ግን ተገናኙ ማለት አይደለም። አገባ ማለት ተገናኘ ማለት ነው ከተባለ ማርያም ዮሴፍን ተገናኝቷት ነበር ወይ? ያልተመለሰልሽ ወይ? እሺ አመሰግናለሁ። አይ እሺ ወሶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው ወንድሜ? አልሐምዱሊላህ። አላህ ይጠብቅ። የምሰራው ነገር ኸይር ነው። አላህ የሰራውን አላህ ይቀበል። አሚን አሚን አሚን። አንድ ጥያቄ ነበረኝ ወሶ። እሺ ተራዊ ሲሰገድ እንዴት ነው? አንዳንድ ሰው ስልክ ይዞ እየቀራ አብሮ ከኢማሙ ጋር እያየው ነው እና ይሄ ነገር እንዴት ይታያል? በዲ ነው ችግር የለውም። ለሚቀራው ሰው ችግር የለውም። ሐፊዝ ያልሆነ ሰው ለሚከተለው ሰው ችግር አይኖረውም ነበር። ነገር ግን አንድ ሱና ያጣሉ፣ ቢቀርባቸው ነው የሚሻለው። ስለዚያ ያን ሱና ምንድን ነው? አንዳንድ ሰው ሰግዱ ጊዜ እጃችሁን ደረታችሁ ላይ ማስቀመጥ ሱና ነው። وضع اليد اليمنى على اليسرى في الصدر في الصلاة يعني تيدي
ናግባ እናውራ። ኮሜንት ላይ አይደለም እና ልኬ እልሃለሁ። ናግባ። እሺ ለማንኛውም እና ያንን ሱና ስለሚያጡ ቢቀርባቸው ነው የሚሻለው። ቢቀርባቸው ይሻላል። ይከታተሉ ሶላት። እሺ ጀዛኩላህ ኸይሩ ሱሴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሜን። እንዴት ናችሁ? ደህና ነው። ቅድም በተነሳው ነገር ላይ አይ ቲንክ ሀሳቡን አልተረዱትም እና ዑለሞች ሐራም ነው ያሉት። ይሄ ቅድም ከተነሳው ጉዳይ ጋር ቢትኮይን የሚባለው በዚህ መገበያያ ነው። እኛ በብር ምናምን ድርሃም ምናምን የተባለ እንዲህ መገበያያ እንዳለ ሁሉ ዲጂታል ነገር ላይ ደግሞ መገበያያው ቢትኮይን ቲአርኤክስ ምናምን የሚሉን ነገር አለና እንደዛ ነው። ያው ግን ያው የሆነ ሀቅን ከማግኘቱ ጋር ተያይዞ ትንሽ አጠራጣሪ ነገር ግን አሁን ምንድነው የከለከሉት እነሱ? ለምሳሌ እኔ አንተን ሁሱን በማምጣት የሆነ ማገኘው ነገር አለ። ከዛ ሁሱ ሌላ ሰው ሲያመጣ ያገኘው ነገር አለ። ከዛ ሁሱ በቃ እንደዛ። ከዛ እኔ ደግሞ ላይክ የሆነ ሁሱን አምጥቼ ሁሱ ደግሞ ያመጣው ሰው ሁሱ ደግሞ ሌላ ሰው በማምጣቱ ደግሞ እኔ ማገኘው ነገር አለ ማለት ነው። እንደዚህ የመጣ ኢንቫይት እስቀድም እንደዛ ሲል ነበር። ያን ነው ኔትወርክ ማርኬቲንግ ይባላል እና ዑለሞች እንዳለ ፎርቢድ ያደረጉት ነገር ይከልክለውታል። ሐራም ነው ብለው ተናግረዋልና የገለጹት ነገር አለ። ከዚያ ሰውየው ከመጣ በኋላ እነዛ የሚሰሩት ምንድን ነው? እሺ ሳንቾ እንዴት ነህ? አለው ሰላም ነው አለን። የእስልምና ጾም ያስቀኛል ነው ያልከው ኮሜንት ላይ። አዎ የክርስትና ጾም እስኪ ግለጽልን። አይ መጀመሪያውን ያልከኝን ብነግርህ አይሻልም? ያሳቀኝ ምንድን ነው ያሳቀህ ብለህ ያሳቀህ የማያስቅ ስላለ ነው ከአንተ ዘር። እስኪ ከአንተ ጋር ያለውን ጾም ንገረን። አይ እስከ 10 ሰዓት እንደሚበላ ካለው እና የማታው ወደ ቀን ያልዞረ ያንተ ያላሳቀኝ ጾም ማለት ምን ይላል? እስኪ ንገረን። የጠየከኝ እኮ ለምን ሳቅ ነው ያልከኝ አይደል? ያሳቀኝ እኮ እየነገርኩህ የጠየቅኩህ አሁን የጠየቅኩህ ነው። ትመልሰዋለህ። ወንድ ነህ አንተ። ጾምህን መግለጽ ትችላለህ ከመጽሐፍህ ተንተርሰህ። ሰላም ነው እንደሚከተፈው ነው። ና መልስ እንጂ ጾም የትኛው ህግ ላይ መጽሐፍ ቅዱስ ላይ ስለሱ አባቶች በደንብ ያብራሩላል ከኔ በላይ እውቀት ያላችሁ። ስለዚህ ውስጥ መግባት አልፈልግም። እውቀት ሳይኖርህ እንዴት በሰው እምነት ትስቃለህ? አይከብድም? ሰው እኮ የሚስቅ ስላለው ነው። ገብታችኋል አይደለ? እሺ እንዴት ነው የሚጾመው? ና በራሱ ጊዜ ወረዳ ያችሁት አንተ የሆነ ነገር ስትተቹ ክርስቲያኖች ከእናንተ ዘንድ ያ ነገር ያስተቻል። ሁሱ ተቋርጧል አይደለ ወይስ ከኔ ነው? ይሰማቸዋል? ተቋርጦ ነበር እና ለምንድን ነው ያሳቀው? ስለ መጨረሻ ላይ እስከ ማታ ድረስ ስለምትጾሙ እያለ ነበር። አሁን መጽሐፍ ቅዱስ ላይ ላሳየህ። ነቢያቶች ጾምን ሲጾሙ የነበረው እስከ ማታ ድረስ ነው እና ላሳየህ። ነቢያቶች ሲጾሙ የነበረው እስከ ማታ ድረስ ነው። በመጽሐፍ ቅዱስ በራስ መጽሐፍ ላሳየህ ነው። መሳፍንት 20:26 አህመድ መጽሐፍ ይዛል። አህመድ አለስኩም ሁሱ። እሺ መሳፍንት 20:26 ላይ አንድ ጊዜ ላውጣላችሁ። እስከ ማታ ድረስ ነበር ሲጾሙ የነበረው ልክ እንደኛ ማለት ነው። ግን የነቢያትን መንገድ ጳውሎስ ስላስለቀቃችሁ የሙስሊሞችን እምነት ትስቃላችሁ። ሙስሊሞች ግን በነቢያት መንገድ ላይ ነው ያሉት። መሳፍንት 20:26 ቆይ ላሳያችሁ። እንደኛ ነበር ሲጾሙ የነበረት እስከ ማታ ድረስ ነው አይደለ? በዚህ ነው የሳከው እና ያው እስከ ማታ ድረስ ነበር ሲጾሙ የነበረው። ኦኬ ያው ምን ይላል?
የእስራኤልም ልጆች ሁሉ ህዝቡም ሁሉ ወጥተው ወደ ቤቴል ወጡ፣ አለቀሱ። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። እስከ መቼ? እስከ ማታ ድረስ ጾሙ። ጌታ ዘመንህን ይባርከው። ጾማቸው እስከ ማታ ድረስ የሚጾም ጾም ነበር። እስከ ማታ ድረስ ትጾማላችሁ። ያስቃል። ያህል አላሁ ሙስተዓን። ነሕኑ ዐላ ጠሪቅ። ለዚህ ነው የነቢያት መንገድ ነው የሚለው። ይሄ የጻፍኩት የዛሬ 4 ዓመት ነው የጻፍኩት። የ5 ዓመት ገና ቲክቶክን ሲጀምር ስትገቡ ጊዜ ብታገኙ ጽሁፍ የነቢይ ኢስላም የነቢያት መንገድ ነው 4 ነጥብ። ሙሉ በሙሉ የነቢያት መንገድ ነው ኢስላም። ከእስልምና ሃይማኖት ስላራቋችሁ ወደዚህ መንገድ እንድትመለሱ ነው፣ ሌላ ነገር አይደለም። እርጅዑ ኢላ ጠሪቀት ልአንቢያ፣ የነቢያትን መንገድ ያስወጣችሁን ጳውሎስን ተዉትና ወደ ነቢያት መንገድ ተመለሱ። እሺ ندعوكم إلى دين الإسلام الذي هو طريقة الأنبياء والمرسلين. ወሱ በእጅ እየቆጠሩ ሰለዋት ማውረድ እንዴት ነው ይቻላል? ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሰብሕ ላህ ወዐቂዲ ቢአናሚሊኪ ፈኢነሁነ መስተንጠቃቱ የውም ልቅያማ ብለዋል። ዚክር አድርጊ፣ ይህንም በእጅሽ ቁጠሪ፣ እነርሱ የቂያማ ቀን እንዲመሰክሩ ይደረጋሉና ብላ። ይህ ነው አንድ ሰሃባ ሲናገር ልክ እንዲሁ ምን አለ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰቢሑ ላህ ቢአጥራፊ አናሚሊሂ ልዩምና፣ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በቀኝ ጣቶቻቸው ጫፍ ተስቢሕ ያደርጉ ነበር። ይህ ነው። እሺ ያለቀ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ናችሁ? አላ እሱ በጣም ብዙ ጊዜ አዳምጣለሁ። አንድ ቀን የሰጠው መልስ ላይ ትንሽ አንተ እንትን ያላልከው ነገር ላስታውስ ፈልጌ ነው። ስለ እቁብ ሰዎች ጠይቀው ሀላል ነው ሀራም ሲሉ በደፈናው አንተ የራሳችሁን ብር ስለምታስቀምጡ ኖርማል ነው ያልከው እና አንድ ያልተረዳውም ነገር እቁብ ውስጥ ብዙ ነገሮች አሉ። ሽያጭ የሚባል ነገር አለ። የሽያጭ ተብሎ የሚጠራቀም ብር አለ። በየሳምንቱ ለምሳሌ 1 ሚሊዮን ብር ከሆነ እቁቡ 20 ሺህ ብር 30 ሺህ ብር ትገዛለህ ለአንተ ካልወጣጣው ማለት ነው። ያ ብር እዛ ይጠራቀምና በመጨረሻ ሰዓት ለእቁብተኞች ይከፋፈላል። አንድ እዚህ ጋ ያዝልኝ። ሁለተኛ ደግሞ ትገዛለህ አንተ እጣ ካልወጣለህ ትገዛለህ በብር ብርም ማለት ነው። እዚች ላይ ሰፋ አድርገህ ማብራሪያ እንድትሰጥበት ነው። እሱ እንደዚህ ብሏል ብሎ ሰዎች እንትን እንዳይሉ እዚህ ላይ ማስተካከያ። ይሄኛውስ ኖርማል ነው ወይ? ግዢ ብርም በብር የምትገዛው ነገር ስላለው ማለት ነው። ይሄን አልጠየቁም። ይሄን ገና እየጠየቅ እነሱ አልጠየቁም። እኔ እያዳመጥኩ ነው። አልጠየቁም። ሰዎች ሰበብ ነው የሚፈልጉትና አንተ የነገርክበት መንገድ እኮ ትክክል ነው። ብርህን ያስቀመጥከው ብርህን ትወስዳለህ። አንድ ጊዜ ታዳምጠኝ። እኔ እዚህ ጋር መጥተው ልጆች ጥያቄ ሲጠይቁ እንደሰማኋቸው ልክ ነው የምመልስላቸው። ይሄን ጥያቄ የጠየቀ ሰው የለም የዛኔ እኮ የለም። አንድ ጊዜ አዳምጠኝ ረባለ። ስለዚህ ጥያቄ ሲጠይቁ ጊዜ ወለድ ይቻላል አይቻልም ነው የተጠየቀው። ይሄ ከሆነ ጥያቄው በተጠየቀው ልክ ነው የሚመለሰው። በወለድ ውስጥ እንደዚህ አይነት ስራዎች ካሉ ይሄንንም ሰውየው መጥቶ ሲጠይቅ ጊዜ እንመልስለታለን። እኔ ይህን ስራ ሰርቼው አላውቅም። እዚህ ጋር መጥታችሁ ጥያቄያቸውን ስታቀርቡ በሰማችሁ ልክ መልስላቸው። ወለድ ይቻላል አይቻልም? ይቅርታ ምንድን ነው እቁብ ይቻላል አይቻልም? ይቻላል። እቁብ ይቻላል። ለምን ከተባለ በዑለሞች መካከል ኺላፍ አለው። ነገር ግን ይቻላል የሚለው ነው ኢብኑ ዑሰይሚን የመረጡት። ለምን ከተባለ የራስህ ገንዘብ ነው ዞሮ የሚደርስህ፣ የሰዎች ገንዘብ አይጨመርልህ። እንደዚያ ከሆነ ወለድ አይሆንም። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት እሱ ወለድ ነው አሉ። ትርፍ ማለት ተጨማሪ ገንዘብ ካስቀመጥከው ተጨማሪ ሲመጣልህ ጊዜ እዛኔ ወለድ ይሆናል። 10 ብር አስቀምጬ 10 ብሯ ራሷ ዞራ የምትመጣልኝ ከሆነ ይሄ ወለድ አይባልም፣ ወለድ የለም። 10 ብር አስቀምጬ 11 ብር ሆኖ የሚመጣልኝ ከሆነ ይቻ 1 ብሯ ወለድ ነች፣ ተጨማሪ ነች። የወለድ እቁብ ታዲያ ምንድን ነው ከተባለ የራስህ ገንዘብ ነው ዞሮ የሚደርስህ። እንደዚህ እስከሆነ ድረስ በዚህ መልኩ ነው የጠየቁኝ። ይሄ ነገር
ችግር የለውም። ይሄ ትክክል ነው። ከዚህ ውጭ ደግሞ ሌላ ስራ ካለ የምጠይቀው ካለ ጠይቅና እሱን እንመልስልን። ኦኬ እሱያ እኔ የሚያልኩት እኮ ትክክል ነው። ትክክል ነው አንተ ያልከው እኮ የራስን ብር አስቀምጠው የራስን ነው የምትወስደው። እኔ ደግሞ ማቃት ነገር ያቺኛዋ ደግሞ ተጨማሪ ይቺኛዋ የወለዷ ገንዘብ ስላልጠየቁ ነው እነሱ እኔ እንደ ጥያቄ አድርጌው ላቅርበው እና መልስ ስጥበት። እቁብ መግዛት አለው ትገዛለህ። 1 ሚሊዮን ብርን በ100,000 ብር ትገዛለህ። ኖርማል እቁቡ ያስቀመጥኩትን ብር ከወሰድኩ መልስ ሰጥተህበታል። ኖርማል ነው፣ ሀላል ነው፣ ሰጥተህበታል። እሱ የዚህኛው ግዢ አለው። እንደገና ደግሞ ይሄ ሽያጭ ብር ይሸጥና ተቀምጦ መጨረሻ ላይ ለአባል ይከፋፈላል። ይሄኛውስ እንዴት ነው? እሺ ከማን ነው የሚገዙት? አባል አለ አይደል? አባል አሁን ለምሳሌ እቁብ ውስጥ አለን። ለአንተ ቢወጣልህ እጣው አንተ ብሩን አትፈልገውም፣ እኔ ብር ቸግሮኝ ይሆናል። 1 ሚሊዮን ብሩን በ1 ሚሊዮን 100,000 ብር ገዛሃለሁ እኔ። ገባህ አይደል? የኔ እጣ ይወጣና ያንተ ተቀማጭ ነው እዛ ውስጥ ይሆናል ማለት ነው። ብርም በብር ገዛው ማለት ነው ስለቸገረኝ እኔ። ገባህ አይደል? እንደገና ሻጮቹ ደግሞ ቁቡ ላይ ያሉት ዳኛው ምናምን ይሄን ብር ይሰበስቡትና ይቀመጥና እጣው ሲያልቅ በአመቱ በሁለት አመቱ ይሄ ብር 1 ሚሊዮን ሊሆን ይችላል፣ 2 ሚሊዮን ብር ሊሆን ይችላል፣ 100,000 ብር ሊሆን ይችላል። ለአባሎቹ ይከፋፈላል። አዎ ይሄንን እሺ። ተመሳሳይ በተጨማሪ ይሄ አይሆንም፣ አይቻልም። በቃ እሱን ነው የፈለኩት። ቴንኪው፣ አመሰግናለሁ። መርሐባ ጃ ወሬጃ ሰላም አለይኩም ጋው የበዛልክ የጌታ ሰው ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ ጌታ ሰው? አልሐምዱሊላህ። በጸጋው ትመላለስ ዘንድ ማልደክ ወደዚህ መጣህን? ዘመን ይባረክ። እሺ የቀን ጠይቅሽ። አላህ ይቀበል፣ አላህ ይጠብቅ። አሜን ነው፣ አሜን ነው። እሺ ጥያቄሽ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? አልሐምዱሊላህ። ሰሞኑን አናግሬክ ነበረ። አብዱ መርካቶና ሳላዲንን እንትን በሏት ብለሃቸው ለቤት መጥቶ ነበር አብዱ። እሺ ሳላዲንም ደውሎልኝ ያለውን ነገር አውርተናል። እሺ መጥቶም ዘይሮኛል። ማክቤል ናግባሽ የሙሐመድ ተረት ነው። ግቡና እዚህ ጋር በሉት እሱን ቃል እዚህ ጋር ግቡና በሉት እሱን ቃል። ወይ አርፋችሁ ተማሩ። ትልልቆች ናቸው። ለወቅሳችሁ አይደለም ላስታውሳችሁ። ወቀሳውን ላይ አይደለም፣ ወቀሳውን ላይ አይደለም። አብሽሩ ግን እሺ። ለማንኛውም ሳራ እህታችን ነች። የ3 ልጆች እናት ነች። ልጆቿን የምታስተዳድርበት የላትም እና ያለው ወር አሁን ደግሞ ረመዳን ነው፣ የሰደቃ ወር ነው። መልካም ስራ የሚበዛበት ወር ነው። መልካም ስራዎች እጥፍ ድርብ ተደርገው የሚመነዱበት ጊዜ ነው። አንዲት የልጆች እናት የሆነችን ማገዝ መተባበር ደግሞ ከአላህ ስብሐነ ወተዓላ ዘንድ ትልቅ እንደሚያስገኘው ነገር ነው እና ከጎኗ ሆነን እናግዛት ስላለው ነገር ወንድማችን ሰላሀዲን እስኪ ቢዩት አንሳና አጠር አድርገህ ንገራቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛከላሁ ኸይረን፣ አላህ ይጠብቅህ። አዎ እኔም እንግዲህ ልጅቷን እንደዚሁ ሰው ነበር ያስተዋወቀኝ እና ከዛ በኋላ ያለውን ነገር አጣርቻለሁኝ። ሳውዲ አረቢያ ትኖር የነበረች እህት ነች። እሷም እንደሌላ እህቶች ሰው ትረዳ ነበር። በኋላ ግን አልሆነም። ኢትዮጵያ ልጆቿን ይዛ ገባች። ተመልሳ ወደ አረብ ሀገር ሄደች። ከዛም እንግዲህ ባለፈው እንደተናገረች እሷም የጉረሮ ካንሰር ነው ያጋጠማት። አሁን ግን ልጆቿን ሁሉን ይዛ ኢትዮጵያ ነው ያለችው። ብቻዋን ነው የምታሳድገው እና አሁን ከሚበላው ከሚጠጣው በላይ መጾም ስለማልችል እንደውም ከፋራዬን የምከፍልበት
አንድ ምግብ 300 ብር እዘዙኝና ለችግረኛዎች ስጡን የደሞ ያችን ከፋራ ያላውጣ ብላ ነው መጀመሪያ የመጣችውና በጣም የምታሳዝን እህት ስለሆነች ሁላችንም ብንተባበር ጥሩ ነው። ወላሂ አሳዛኝ ነች፣ በጣም ችግር ላይ ነች። 3 ልጆች አሏት፣ መስራትም ትችላለች። ህመሙ ቢኖርም መድኃኒት እየወሰደች እንደው የምትሰራበት ነገር የሆነች ነገር ብትገኝ ለማለት ያክል ነው። ኢንሻአላህ መርሐባ ጀዛኩሙላህ ኸይራ። እህት አካውንት ካለሽ ኮሜንት ላይ አስቀምጪውና ልጆች ባረከላሁ ፊኩም እናግዛት። የልጆች እናት ነች። የቲሞችን ተንከባክቦ ያሳደገ ከአላህ ዘንድ ምንዳው በጣም ላቅ ያለ ነው እና በዚህ ጊዜ ህይወት ከባድ ነው። ኢትዮጵያ ላይ እንደምታውቁት ስራ ከሌላችሁ በተለይ ልጆችን ማሳደግ ከባድ፣ ራስን ችሎ መኖር ራሱ በጣም ከባድ ሆኗል። አስቡት፣ ህፃናት ልጆች ናቸው። ካላበላቻቸው ካላጠጣቻቸው በጣም አስቸጋሪ ነው የሚሆነው። ስለዚህ እናግዛት። ባረከላሁ ፊኩም። ያላ ኮሜንት ላይ አስቀምጪው እንትኑ አካውንት ካለሽ እህታችን ያ አካውንት አስቀምጪልን እያሉ ነው። አስቀምጪላችሁ። ሳራ አለሽ አለ ዋና በቃ ጻፊው ወይ ደረጃ ጻፊው አላህ ይጠብቅ ኡስታዝ። አሚን አሚን። ወያኩ አላህ ልጅህ ወይንስ ተኝታለች? ሌሊት ነው እናንተ ሄደች። ዛሬ ጁማ ስለሆነ ከፋሚሊ ጋር ሄደች። ሰላም ብላለች። ግን መርሐባ ሙሐመድ ነው። ይሄ ሙሐመድ ነው። ይሄ ማን ነው? ማን ነው ይሄ? ሙሐመድ ማን ነው ይሄ? ሙሐመድ ሰላም አለይኩም ኡስታዝ ብሎ እሺ ሳራ አስቀምጭላቸው። እያስቀመጥኩ ነው። አስቀምጫለሁ። ቶሎ በቃ እሺ። አንዴ ታስቀምጠውና እሷ እኔ ፒል አድርገው ሁላችሁም ወርዳችሁ ያዙት። እሺ አንድ ጊዜ አንድ ያስቀምጪውና ቶሎ ላወርዳችሁ። በቃ እንዳን ኮሜንት ላይ አንቺ አስቀምጪልኝ እኔ ፒል አድርገው። ሰዎች ካልወረዱ ፒን የሚሆን አይመስለኝም አይደለ? ስለዚህ አንዴ እንትን ልበላችሁ ወይ ባዮ ላይ አስቀምጪው። እህት በቃ እየገባችሁ ፎሎ አድርጋችኋት በዚያም አግዟት። ጀዛኩሙላህ ኸይራ። እሺ ይሄ ፕሮፋይልሽ ላይ ባዮ ላይ ማስቀመጥ ትችያለሽ ትችያለሽ። ቢስሚላሂ ራህማኒ ራሂም الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أبدا
نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى. إذا في مسيح محترم يريد أن يناقشنا في العقيدة المسيحية فالمجال مفتوح لكم بعد. እሱ ነቢዩ ዒሳ አልሞተልም አይደለ? አዎ ነቢዩላህ ዒሳ ዓለይሂ ሰላም አልሞቱም፣ ነገር ግን ይሞታሉ ወደፊት። አላህ ሱብሓነሁ ወተዓላ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ረመዳን እንዴት ነው? አልሐምዱሊላህ ረመዳን ጥሩ። አሁን አጭር ጥያቄ ያለኝ ምንድን ነው ሰው ከሞተ በኋላ አሁን ይሄ ሰው የጀነት ነው በረመዳን የተሞተ ሰው ጀነትን አላህ ይወፍቀዋል ሲባል አጥተን የቂያማ ጊዜ ምን ደርስበት ቃል ኪዳን ነው ወይስ ኢሚዲየትሊ ዛሬ ሆኑ ጀነትን እናገኛለን ማለት ነው? አሁን ሰዎች ሲሞቱ በቁርአን በተለያዩ ቦታዎች ላይ ጀነት ቃል የተገባላቸው ሰዎች አሉ፣ የጀሃነም እንደሆኑ ደግሞ የተረጋገጠባቸው ሰዎችም አሉ። ያንን ስፍራችንን የምናገኘው ኢሚዲየትሊ ከሞትን በኋላ ነው ወይስ ይሄ ነገር እንዴት ነው? ከቂያማ ጋር በተገናኘ ይሄን ታስረዳኝ ነው ፈልገው። እሺ ከሞት በኋላ ስላለው ህይወት ነው። ሙስሊሞች እንደሞቱ ወዲያው ሩሃቸው በጀነት ትሄዳለች። መጀመሪያ ወደ 7 ሰማይ ትሄዳለች፣ ከዚያ ቀብር ጥያቄ፣ ከዚያ በኋላ አርዋሑል ሙእሚኒነ ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሙስሊሞች ሩህ በገነት ትኖራለች ብለዋል። ከቀብር ህይወት በኋላ እንደገና ደግሞ በአካሉም በሩሁም ባንድ ወደ ጀነት ይገባሉ ይዘን ማለት ነው። ስለዚህ ቀድመው በሩህ ይገባሉ። ከዚያ መቀጠል እንደገና የውመል ቂያማ ሲቀሰቀሱ ጊዜ በአካላቸው በሩሃቸው ወደ ጀነት ይገባሉ። ይሄ ነው። እሺ ጀዛከላህ ኢያክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለኝ ቅድም አንድ ወንድም ጠይቆታል። ሰላት ተራዊህ ላይ ለተደብር ብሎ ሞባይል ይዞ መከታተሉ እንዴት ይታያል? ቅድም ሰምተሻል አይደል? አዎ አልፎኛልና መቅራት ሳይሆን ለተደብር ማለት ለተደብር እንዲያግዘን ብለን እንደሱ እናደርጋለን እና የሚመረጠው መስማት ብቻ ነው ወይስ መከታተሉም? ትርጉሙን ካወቅሽ ለተደብር የሚባለው ትርጉሙን ለሚያውቅ ሰው ነው አይደለም? ስለዚህ ትርጉሙን ካወቅሽው በድምጽ በሳትጂ ቁርአን መከታተል ትችላለሽ። እንዳጠቃላይ ለሚከታተል ሰው ባይዝ ነው መልካሙ። ሳይዝ ቁርአን ያዳምጥ። በሚይዝ ጊዜ ሱና ያጣልና ያ ሱና ምንድነው? በደረታችሁ ላይ እጆቻችሁን ማስቀመጥ። ወضع اليد على المصحف ولا يكرت وضع اليد اليمنى على اليد اليسرى في الصدر من سنن الانبياء قالوا النبي صلى الله عليه وسلم ሶላትን በመስገድ ጊዜ በደረት ላይ ቀኝ እጅን በግራ እጅ ላይ ደርቦ መቆም ይህ ከነብያቶች ሱና ነው አለ። ይህን ሱና ታጣላችሁ ቁርአን ይዛችሁ እንደዚህ በምትከታተሉ ጊዜ ይዛችሁ። ስለዚህ ይህ ኢብኑ ዑሰይሚን ያፈናቸው ይሄን የመረጡት። ስለዚህ ባቲዙና እጃችሁን ደረታችሁን ይዛችሁ ብትሰግዱ የተሻለ ነው። እሺ ለሚሰግድ ሰው ሐፊዝ አይደለም ሰውየው የሌሊት ሶላት መስገድ ፈለገ፣ ለሱ ዑዝር አለው። ይሄ ሰውዬ ችግር የለውም ሊቀራ ስለሚያስፈልገው ይዞ ቢሰግድ ችግር የለውም። ለዚህኛው ግን ከሆነ ያለ ምንም ምክንያት ማዳመጥ ይችላል። የሚቀራው እሱ አይደለም ኢማሙ ነው የሚቀራለት። አያችሁ? እሺ ሌላ ደግሞ ሁለተኛ ጥያቄ አሁን ውዱእ አድርገን ከቤት ወጥተን ዙሁር ላይ ውዱእ ስናደርግ ውጭ ሆነን ማለት ነው መስህ እናደርጋለን እና
መስህ አድርጎ እንደገና ቤት ዙሁር ሰገድኩኝ እንበል ተመልሼ ቤት ውዱኤን ካልፈረሰ ካልሲው አውጥቼ ከሰገድኩት ውዱኤስ ይበላሻል ወይስ መስገድ እችላለሁ? በዛ ሰግደሽ ከጨረስሽ በኋላ እንደገና ሶላቱን ስለመድገም ነው አይደለም። ከቤት ወጥቼ ውዱኤ ስለፈረሰብኝ መስህ አድርጌ ዙሁር ሰግጃለሁ እንበል ቤት ተመልሼ ግን አስር ልሰግድ ብዬ ካልሲውን ካወጣሁት ካልሲ ከወለቀ ውዱ እንደገና መደገም አለበት። المسح على الخفين በኹፍ ላይ የማበስን ስርዓት የሚጠቀም ሰው ካልሲው ከወለቀበት እንደገና ውዱ ይታበሳል። ጀዛከላሁ ኸይር። فلو أن لنا كرة فنكون من المؤمنين إن في ذلك لآية وما كان أكثرهم مؤمنين السلام عليكم وعليكم السلام ورحمة الله وبركاته. بسم الله. أفريقيا تي في لا ملك الشالة نبرو كندي كومان لاباتشين سكين تبات درس ተሰቃየሁኝ። እንዴት ነህ? ሰላም ነው ወይ? እሱ እንዴት ነህ? አልሐምዱሊላህ። ደግሞ ሙት ያደርጉኛል አሁን ራሱ አድሚኖች ከባድ ናቸው። እሺ እንትን ነበረ ሀቢቢ ይሄ መን ቃለ ላ ኢላሃ ኢላላህ ደኸለል ጀነ የሚለው ሐዲስ ማለት ነው ሁሉንም ሙስሊሞችን ያጠቃልላል አይደለ? የላ ኢላሃ ኢላላህን መስፈርቶች ካሟላ ነገር ግን ሰውየው ከአላህ ውጭ ሌላን አካል እየተጣራ ላ ኢላሃ ኢላላህን መስፈርት አላሟላም። ይሄ ሰው ላ ኢላሃ ኢላላህ ጥቅል የሆነ ቃል ነው እና ሰውየው ሙስሊም ነኝ ብሎ ከአላህ ሱብሓነሁ ወተዓላ ውጭ ለሌላ አካል አንዲትን የአምልኮ ስርዓት ከሰራ ሰውየው ላ ኢላሃ ኢላላህ የሚለው ቃል አይጠቅመውም። የዛኔ ላ ኢላሃ ኢላላህ አይ ላ መዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ መስክሮ ይሄ ሰውዬ ከአላህ ውጭ ለሌላ አካል አምልኮ ቢሰራ ንግግሩ አይጠቅመው። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية. إيمان بلب የሚታመን በአንደበት የሚነገር በተግባር የሚገለጽ ነው። ትዕዛዝን ስንፈጽም ይጨምራል፣ ኃጢአትን ስናደርግ ይቀንሳል። ወየዙሉ بالكفر በክህደት ይወገዳል። እንዳጠቃላይ ሰውየው በአንደበቱ ተመሰከረ በጣም ጥሩ ላይ ለላህ አለ፣ በልቡ አመነ በጣም ጥሩ፣ በተግባሩ ከአላህ Subhanahu Wa Ta'ala ውጭ ለሌላ አካል አምልኮ የሚሰራ ከሆነ እንዲሁም በአንደበቱ ከአላህ ውጭ ሌላ አካልን የሚጠራ ከሆነ አይጠቅመውም። ላ ኢላሃ ኢላላህ فلا تنفع كلمة لا إله إلا الله لمن يشرك بالله عز وجل. ماشي. عليكم ورحمة الله وبركاته. مرحبا. وعليكم السلام ورحمة الله وبركاته. እኔ ጥያቄ ማለት ነው እኔ ሐኪም ነኝ። አንድ ሰው ምሳሌ ሲመጣ በዋሲር አለ በዋሲር ወይም ክንታሮት የሚባለው ማለት ነው። እዚህ ጾም ውስጥ ደግሞ ታሞ ሰው ሲመጣ እኛ እናክማለን። የሰው አውራ ነው ማለት ነው። ይሄ ጾማችን ላይ ምንም አይፈጥርማ? ችግር የለውም። ጾማቸውን አያበላሽም። ሁለተኛ ደግሞ እዚህ ላይ እንደ ምክር የሚሰጠው ማለት ነው ለሰዎች አሁን ሰዎች ላይ ጅን ሰዎች ላይ በጣም አደጋ ያደረሰ ነው ሲል ሰዎቹ ጅኑን ያመልካሉ። ጅኑን ሲያመልኩ ወይም ቀኖቹን ያመልካሉ ወይም ሐሙስ ወይም ሰኞ ብሎ ማለት ነው ቀኖቹን አድርጎ ያመልካሉ። ከዛ ጅኖቹን ይዛቸዋልና ወይም ኢብዲ ያረጋቸዋል። እነዚህ አይነቶችን ምክር ስጣቸው። እንደዚህ የበዛ ነው አንዳንድ ቦታዎች። እሺ ሰምታችኋል። እሺ ልጆች ያላ እንዳላ እሺ ፎሬክስ ዑለሞች ሐራም ነው ብለዋል በውስጡ ቁማር ስላለበት። وكذلك فيه الربا በውስጡ ላይ ወለድ አለበት። ቸረም ብለዋል። እሺ ግላም ሰላም እንዴት ነሽ? እሱ ደህና አደርኩ። እሱ በድጋሚ ለሶስተኛ ጊዜ እሺ ይቅርታ አልሰማሁም።
ችግር የለም። በመጀመሪያ አድናቆቴ ልስጥክ፣ በጣም ነው የማከብርክ። እኔ ክርስቲያን ነኝ፣ ግን ለሰዎች የሚሰጥበት መልስ ያለህ አክብሮት፣ ጥያቄዎችን በትክክለኛ መንገድ የምትመልስበት መንገድ በጣም በጣም ነው የማከብርህ። እና ወደ ጥያቄ ሲሄድ የነቢያቶች አምላክ ትክክለኛ ስሙ ማን ነው? እና በማስረጃ ብትመልስልኝ ደስ ይለኛል። እሺ፣ በጣም ጥሩ። የነቢያቶች አምላክ ትክክለኛ ስሙ አላህ ነው። አላህ ነው ስሙ። እንግዲህ ለሙሳ ዓለይሂ ሰላም ሲገልጽለት ጊዜ ኢነኒ አነ አላህ አለው፣ እኔ አምላክህ አላህ ነኝ። ላኢላሃ ኢላ አነ ፈዕቡድኒ፣ ከእኔ ከአምላክህ ከአላህ በስተቀር ሌላ አምላክ የለም፣ እኔንም በብቸኝነት ተገዛኝ ይለዋል። ይሄ ነው አላህ የሚለው ስሙ። የአረበኛ ቃል ብቻ መሆኑ አይደለም። አላህ በአረበኛ ትርጉም አለው። አላህ የሚለው የአረበኛ ትርጉም አለው። ትርጉም ምንድን ነው ከተባለ በአረበኛ አልኢላህ አልማዕቡድ ቢልሐቅ ማለት ነው። በእውነት የሚመለከው ብቸኛው አምላክ ማለት ነው። ያችሁ ለሙሳ ምንድን ያለው እኔ አላህ ነኝ ካለው በኋላ ሲነግረው ምን አለ? ከእኔ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ይነግረዋል። አላህም በቁርአን ላይ አላሁ ካለ በኋላ ላኢላሃ ኢላ ሁወል ሐዩል ቀዩም ይላል። ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ስለ ራሱ ይነግረናል። አየሽ፣ እኔ ብቸኛ ከእኔ በስተቀር ሌላ ማንም አምላክ የለም የሚለው አላህ እያለ ይገልጽልናል። ይህን ለቀደምት ነቢያትም ሁሉ ያሳውቃቸው። መሲሁም ሲናገር ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይህንና ስለዚህ የነቢያቶች አምላክ ማን ነው? አላህ ስብሐነሁ ወተዓላ ነው ማለት ነው። ይህን ይመስላል። እሺ፣ መሲሁ ሲጠቀምበት የነበረ ቋንቋ ምን ነበረ? አረማይክ ነበር። በአረማይክ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው? አላህ ተብሎ ነው የሚጠራው። አላህ ተብሎ ነው የሚጠራው። እሺ፣ እሱን ማየት ከፈለግሽ ማየት እንችላለን። እሺ፣ የአምላክን ስም በአረማይክ ማን እንደሆነ አንድ ጊዜ ላሳያችሁ። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ መጀመሪያ ምንድን ነው የሚለው እንመልከት። እሺ፣ ልተው ምን ታያለሽ? እሺ፣ አሳየኝ። በጣም ጥሩ። በመጀመሪያ የክርስቶስ ቋንቋ ምንድን ነው ብለን እስኪ እንፈልግ። ዋት ላንጉዌጅ ዲድ ጂሰስ ስፒክ? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ያና አሮማይክ ላይ አስቀምጥልሻለሁ። አየሽ፣ አሮማይክ የእርሱ ቋንቋ ነው። አሮማይክ ይላል። አሮማይክ ኢዝ ዘ ቤስት ናው አስ ዘ ላንጉዌጅ ጂሰስ ስፖክ ይላል። እንደ አጠቃላይ የእሱ ቋንቋ ነበር። አሁን በአረማይክ ቋንቋ አምላክ ማን ተብሎ ነው የሚጠራው የሚለውን እንፈልግ። አምላክ ማን ነው ተብሎ የሚጠራ እንፈልግ። አረማይክ ዲክሽነሪ ላይ ገብተን ማለት ነው። እዚህ ጋር አረማይክ ዲክሽነሪ ላይ እንግባ እና የአምላክ ስም ማን ተብሎ ይጠራል የሚለውን እናያለን ማለት ነው። እሺ፣ ያና አረማይክ ዲክሽነሪ እዚህ ጋር ማንኛውንም ቃል ታስቀምጫለሽ። በአረማይክ ማን እንደሆነ ያስቀምጣልን። እኛ የምንፈልገው የአምላክን ስም ስለሆነ ጋድ ብለን እንጻፍ። ጋድ ይታይሻል። ከዛ እዚህ ጋር ሰርች እናድርገው። የአምላክ ስም ማን እንደሆነ ራሱ ያሳየ። ያና ሚኒንግ ጋድ አላህ፣ ሚኒንግ ጋድ አላህ ብሎ አስቀምጠ እና ይህ ነው የክርስቶስ ሲናገርበት የነበረ ቋንቋ አረማይክ። የአምላክ ስም አላህ ተብሎ ይጠራል። እሺ፣ ያው ወደ አማርኛ ስትቀይሩ ጊዜ አላህ ብሎ አስቀምጦታል። አላህ። እሺ፣ እሱ መደበኛ ትርጉም ላይ ራሱ እንደዚህ ያስቀምጠውታል። እሱ አይተው ከሆነ ቃል በቃል መቅዲሙ ላይ ይሄ ኤሎሂም የሚለው ቀጥታ አምላክ ወይም ደግሞ ጋድ፣ በአረብኛው ደግሞ አላህ የሚለውን እንደሚወክል መቅደሙ ላይ አስቀምጠውታል። ይህን የአረብ ክርስቲያኖች እንዳለ ታምናላችሁ። ይህን የሚያምኑበት ሁሉ አምላክን አላህ ብለው ነው የሚጠሩት። የአረበኛ መጽሐፍ ቅዱስ ላሳይሽ። የአረብ ክርስቲያኖች አሉ፣ ግብፅ ላይ ያለ፣ የትኛውም ዓለም ላይ ያሉ ክርስቲያኖች አሉ። አምላክን አላህ ብለው ነው የሚጠሩት። እሱንም አንድ ላሳያችሁ። ኦሪት ዘፍጥረት ተመልሶልኛል። እሱ አመሰግናለሁ። ያ መርሐባ።
ኦኬ إن الله لهادي الذين آمنوا እሺ ጥያቄ አለ ቀጥታ አራኩ ነው ማይክ ዘግቼ ነው እያወራ ያለሁት እና ይሄ ነው እና አይታችሁ ከሆነ እዚህ ጋር ኤሎሂም ለሚለው ምን ይላል? ኤሎሂም ለሚለው ስም አምላክ የሚለውን ተተኪ ያደርጋል። ያህዌ ለሚለው ላርድን ተተኪ ያደርጋል። አዶናይ ለሚለውም እንደዛው ማለት ነው። ነገር ግን ኤሎሂም ለሚለው ዳይሬክት ጋድን አድርጎ በአረብኛው ደግሞ ጋድ የሚለው አላህ የሚለውን ይወክላል ማለት ነውና ይሄን መሰለ ጀዛኩሙላህ። ቀጥለ ቢቢ። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም ሁስኑ እንዴት ነሽ? ሰላም ነው። አለይኩም ሰላም። እሺ ሳራ ነኝ። አንዴ ላውራ። እሺ ሁስኑ ወላሂ ሰውን አንዴ ለማመስገን ነው ድጋሜ የገባሁት። በጣም ነው የማመሰግነው። ወላሂ ሰው በዚህ ልክ ይረዳኛል ብዬ አላሰብኩም ነበር። ወላሂ አሁን በዚህ ደቂቃ ውስጥ ከ30,000 አንስቶ እስከ 500 ብር ያስገባልኝ ሁሉ አለ። ወላሂ በጣም ነው የማመሰግነው። ሽኩራን ተዛኩማለህ። ወላሂ አሁን ዛሬ አልተኛውም። ወላሂ የቤት ኪራይ ደርሶብኝ 2 ቀን የቀረውና በጣም ድንቀት ሱብሃንአላህ የአላህን ስራ አሳየኝ። ሁለተኛ ደግሞ ሰው በቃ በዚህ ልክ የተረዳኝ አልመሰለኝም ነበር። በዚህ ልክ እንትን ይለኛል ብዬ ነበር። ወላሂ በጣም አዳምጪኝ። ይኸው ባዮ ላይ አካውንትሽን አስቀምጪው። እሺ አስቀምጠሻል? እሺ 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 ጥያቄ አለ? ቀጥሉ። እሺ ቀጥሉ ልጆች። ሰላም ነው።